ዓለም ወደ አዲስ የጦርነት ቀውስ ውስጥ ልትገባ ነው። ትናንት ሌሊት በስትራቴጂካዊቷ የኢራን የወደብ ከተማ የተሰሙት 3 ከባድ ፍንዳታዎች ምን አዲስ መዘዝ ይዘው መጡ? አሜሪካና ኢራን በቀጥታ ጦርነት ውስጥ ገቡ ወይስ ኩዌት መካከለኛ ሆና እየተደበደበች ነው? ይህንን የምንመለከት ይሆናል። በሀገር ውስጥ ደግሞ የጠቅላይ ሚኒስትሩ የቅርብ ሰው የሆኑት ዲያቆን ዳንኤል ክብረት ከኃላፊነታቸው በድንገት መነሳታቸው ተሰምተዋል። ለምን ተነሱ? ተተኪያቸውስ ማናቸው? የሚላለን። በሌላ በኩል ጀነራል ታደሰ ወረደ የት ጠፉ? የቁም እስረኛ ተደርገዋል የተባሉስ እውነት ነው? ሁሉንም ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰላም ጤናና ክብር ለሀገራችንና ለዓለም ሕዝቦች ይሁን። በዓለም ዙሪያ የምትገኙ የዱክ ኒውስ ቤተሰቦች ዛሬ በጂኦፖለቲካዊ ዓለምና በሀገራችን ኢትዮጵያ ውስጥ ትልቅ መነጋገሪያ የሆኑ ሰበር ዜናዎች ሰብስበንላችኋል። ዓለም አቀፉ የሰላም ማስከበር ስምሪት ለአደጋ መጋለጡ ከተነገረበት ምስራቅ አፍሪካ ጀምሮ እስከ መካከለኛ ምስራቅ የጦርነት ነበልባል ድንገተኛ መረጃዎች አሉን። ዝርዝር ዘገባዎቹን አሁን እንጀምራለን። ወደ መጀመሪያው ዘገባችን ስናልፍ ተመልካቾቻችን ትናንት ማታ በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው ስልታዊዋ የኢራን የወደብና የባህር ኃይል መሰረት የሆነችው ከተማ ባንደር አባስ ምስራቃዊ ክፍል 3 እጅግ ከባድ የሆኑ የፍንዳታ ድምጾች ተሰምተዋል። ፍንዳታውን ተከትሎም የኢራን የአየር መከላከያ ስርዓቶች ለአጭር ደቂቃዎች ተንቀሳቅሰው እንደነበር የሀገሪቱ የዜና ምንጮች በሰፊው እየዘገቡ ይገኛሉ። ነገሩ ምንድነው? የአሜሪካ መከላከያ ባለስልጣናት ለዓለም አቀፍ ሚዲያዎች እንደገለጹት የአሜሪካ ጦር ኃይል በባንደር አባስ የሚገኝን የኢራን የድሮን መቆጣጠሪያ ጣቢያ በአየር ጥቃት መጥቷል። ዋሽንግተን እንዳለችው ከሆነ ይህ እርምጃ የተወሰደው ኢራን በሆርሙዝ ባህረ ሰላጤ ላይ ስጋት የሆኑ 4 የጥቃት ድሮኖችን ካስወነጨፈችና በአሜሪካ ከተመቱ በኋላ 5ኛውን ድሮን ለመከላከል የተሰነዘረ ስልታዊና ራስን የመከላከል እርምጃ ነው ብላለች። ነገር ግን ታሪኩ በዚህ አላበቃም። ይህንን ተከትሎ ኢራን ከባድ ክስ ሰንዝራለች። አሜሪካ ይህንን ጥቃት የፈጸመችው በኩዌት ከሚገኘው የጦር ሰፈር በመነሳት ነው በማለት ኢራን በኩዌት በሚገኘው የአሜሪካ የጦር ቤዝ ላይ የአጸፋ ጥቃት ሰንዝራለች ማለት ነው። ይሁን እንጂ ኩዌት በአስቸኳይ በሰጠችው መግለጫ አብዛኞቹን የኢራን ሚሳኤሎችና ድሮኖች ማክሸፏንና ጥቃቱን መመከቷን አስታውቃለች። ይህ ክስተት ቀጠናውን ወደ ከፋ የጦርነት ቀውስ ውስጥ እንዳይከተው ከፍተኛ ስጋት ፈጥሯል። ወደ አፍሪካ ቀንድ ስንመጣ ደግሞ ሌላ የጂኦፖለቲካዊ ቀውስ ተከስቷል። የጂኦፖለቲካዊ መከፋፈልና የገንዘብ እጥረት የዓለም አቀፍ የሰላም ማስከበር ስምሪትን ለአደጋ አጋልጠውቷል ተብሏል። ምንም እንኳን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቆየት ብሎ የአውሶምን የተልእኮ ጊዜ እስከ ታህሳስ 2019 ዓ.ም ቢያራዝምም ቀጣይነት ያለው የገንዘብ እጥረት እንዳለ በከፍተኛ ሁኔታ አስጠንቅቋል። በዚህም ምክንያት ዓለም አቀፍ አጋሮች በአስቸኳይ አስተማማኝ የፋይናንስ ድጋፍ እንዲያደርጉ ጥሪ ቀርቧል። ይህ በእንዲህ እንዳለ የሶማሊያ ጉዳይ ያሳሰባት ኢትዮጵያ አቋሟን በግልጽ አስታውቃለች። ኢትዮጵያ በጎረቤት ሀገር ሶማሊያ የአልሸባብ ታጣቂዎች መኖር ለብሔራዊ ደህንነቷ ስጋት መሆኑን አሁንም የምታምን ሲሆን ቡድኑን እንደገና ለማንሰራራት የሚያስችለውን ማንኛውን ምቹ ሁኔታ እንዳያገኝ የምታደርገውን ጥረት አጠናክራ እንደምትቀጥል ማስታውቃለች። አሁን ደግሞ ወደ ሀገር ውስጥ ሰበር መረጃዎች እንለፍ። ጀነራል ታደሰ ወረደ የት ናቸው? ብዙዎች ሲጠይቁት የነበረው ጥያቄ ምላሽ ያገኘ ይመስላል። ጀነራሉ ላለፈው 1 ወር ለሚሆን ጊዜ ከአደባባይና ከሚዲያ እይታ ሙሉ በሙሉ የጠፉ ሲሆን አሁን ግን የት እንዳሉ ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ሚስጥሩን ይፋ አድርጓል። ጋዜጣው አስተማማኝ ምንጮቹን ዋቢ አድርጎ እንደዘገበው ከሆነ ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው የቁም እስረኛ ተደርገዋል። ዘገባው እንደሚለው ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ብሏል። ለመሆኑ ይሄ ሁሉ የሚሆነው ለምንድን ነው? ህወሓት ከ1 ወር በፊት ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ በጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመው ነበር። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ በመጨረሻ ከመቀሌ እንዳይወጡ ታግደው እንደሚገኙ ተረጋግጧል። ጉዳዩ በትግራይ ፖለቲካ ውስጥም አዲስ ውጥረት መፍጠሩ አልቀረም። ሌላው በሀገር ውስጥ ትልቅ መነጋገሪያ የሆነው ሰበር መረጃ የጠቅላይ ሚኒስትሩ አማካሪና የቅርብ ሰው የሆኑት ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ነው። መሰረት ሚዲያ ምንጮቹን ጠቅሶ እንደዘገበው ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ተከታታይ ቅሬታዎች ምክንያት ከቦርድ ሰብሳቢነታቸው ተነስተዋል። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናትአለም መለስ መተካታቸው ታውቋል። ይሁን እንጂ ይህንን የስልጣን ሽግሽግና መነሳት በተመለከተ እስካሁን ድረስ ከፋና ብሮድካስቲንግ ኮርፖሬሽንና ከመንግስት በኩል በይፋ የተሰጠ መግለጫም ሆነ የተባለ ነገር የለም። ጉዳዩን በቅርበት እየተከታተልን ለእናንተ የምናደርስ ይሆናል።
የተከታተላችሁት የዕለቱ ሰበር መረጃዎችን ነበር። በእነዚህ ጉዳዮች ላይ የእናንተ አስተያየት ምንድነው? በኮሜንት መስጫው ላይ አስፍሩልን። ለዱክ ኒውስ አዲስ ከሆናችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ። ዜናውን በማቅረብ አብራችሁ የቆየሁት እኔ መስፍን ኃይሉ ነኝ። በሌላ መረጃ እስከምንገናኝ ቸር ሰንብቱ። ቸር ያሰማን።